ሚዲያልት ወልበሬ ፌስቡክ ረቲ አማርኛ ነው ማለት ፌስቡክ ላይ ነው ተዋወቅሽው ማልጂቴ ጋፈር ስቴፍ ምን አልሽ ማልጂቱ ማልጂቴ ወለ ስቴፍ ስንጃለ ደንድሬ በቀን 1001 ቺኮች ይጽፋሉ ከውጪም ከየትም ከአሜሪካ ስፖንሰር ነው እንላለን ና ሜሪላንድ በየስቴት ያው አሜሪካ ደግሞ በየስቴት ነው እንዴ ስፖንሰር ምናምን አድርጎ ምናምንና እንደዚህ እዚህም ከኢትዮጵያም ከመምጣቴ በፊት ውጪም ይያለው እንዴ በጣም ማለት እንትኖቼ ናቸው የሆነ የሚሰጥ ኔቸር አለ አንድ ሰው ይሆን አላህ ሁሉን ነገር አይበድልም የሆነ ሰዓት ላይ በቃ የሆነ ዱንያ ከለከለና የሆነ ፍቅር ይለቅብሃል ወይ ቺኮች በለው ወይ ደግሞ ምንም ነገር ደግሞ ጠርሮብ ብርን ደግሞ ይለቅብሃል ያኔ ባለ ተዳር ነበርኩ ነኝ ያው ካይሮ ላይም ይያለው ብዙ አንድ ተምሪ አባተማ የምትባል ተዳር ነበርኝ ከሱ ቀጥሎ ደግሞ ሰቦንቶ ባጂያድ የምትባል አንድ ደግሞ በቅርብ ጊዜ ማስታወቅ ቀይቀጭን ጥሩ ልጅ ምስኪን ልጅ ከሷ ጋር ነበርኩኝ ያኔ እና እንደዚህ ባለ ተዳር ነኝ ምናምን ብዬ መለስኩላት የፈረንጅን እኮ ፕሮፋይል አድርጎ ምናምን ነገር ምን የኦሮሞ ሲሆን የኢትዮጵያ ሲሆን እንደሚሸማቀቁት ሆይ እንደውም በጣም በቃ ይቀራናል የመሰልጣን አዘንኩኝ ለህዝባችን ግን ከሷ ጋር የማያኖረኝ ነገሮች ከቺኮች ጋር ወይ ደግሞ ከሷ ጋር ሊያያይኝ የሚችሉኝ ነገሮች ይሄ ነገር አልፈልግም ብቻ ሳይሆን ያለያየናል ብቻ ሳይሆን ይቅርታም አላረግም ይሄን ስትሺ ከኔ ጥያቄ ጠይቂኝ እስከማስቀይምሽ እስከምታስቀይሚኝ ቀልብሽን እስከሰብር ድረስ አጣብቂኝ በቃ ይሄ ይቅርታ አይደረግም ይሄ ልክ ነኝ ከሰሚራ ነው ባገባ ቀርል ይሻል አንቺ ላይ እኮ ጎረግሽ ምስኪን ናቸው እኛ ልጅ ገባ ሳላስብ አሳዘነችኝ ወላ እሺ እናመሰግናለን እናንተም የአየር ሳሰታችሁን እንደዚህ ጊዜ ሰጣችሁን ያው ስለኛ ህይወት ስለ ላይፋችን ለኛም እንዲሁም ደግሞ ህብረተሰቡም ትምህርት እንዲያገኝበት ስለ ጥራችሁን ከልብ እናመሰግናለን ከስማችሁ በማስተዋወቅ እንጀምር ያው የፍንፍኔ ህዝቦች ዲሞክራሲ ፓርቲ ፕሬዝዳንት ማሜ ነኝ እሷ ደግሞ ቀዳማዊት እመቤት ያው አገልትቲ ነው ብዬ መጣራት አገልትቲ የጎሳው ስም ነው አገሎ ይባላል ጎሳዋ ማለት ነው እንዴ ደግሞ አገልትቲ ብዬ ነው መጣራት ትክክለኛ ሰሚራ ጅማ አገልትቲ አገሎ የሚባል ዘር አለ ትልቅ ዘር እና ልክ እንደ ድጎ አገሎ ጉታ ብዙ አይነት እሷ ደግሞ ዘሯ እሱ ስለሆነ አገልትቲ ነው ማለት ግን ትክክለኛ ስሟ ሰሚራ ሻቦ ነው እሷ እንግዲህ ያው አማርኛ ብዙ አይችልም ማትችለው ላይ እኔ እንትን ገባላታለሁ እሺ ሚዲያልት ወልበሬ ፌስቡክ ረቲ አማርኛ ነው ማለት ፌስቡክ ላይ ነው ተዋወቅሽው ፌስቡክ ላይ ነው ተዋወቅኩት እሷ ያገኘችኝ ኦፍ ኮርስ መጀመሪያ ስትገናኙ ፍቅር ጥያቄ ላይ ያቀረበችው ወይስ በጓደኝነት ነው መጀመሪያ ስታዩ እንዴት ነበር በፍቅር ነው ወይስ በኖርማል ጓደኝነት ነው ሚዲያ ላይ ሲወራ ከዛ ደስ ይላል ከዛ በቃ ተበኝሽው ማለት ከዛ በኋላ ፍሬንድ ሪኩዌስት ላክሽለት ወይስ እንዴት ነበር ኢንቦክስ ጽፈሽለት ነው እሱ በሪፈመና በሪስቴ አና ማልጂቴ ጋፈር በሪስቴፍ ምን አልሽ ማልጂቱ ማልጂቴ በሪስቴፍ ስንጃለ ደንድሬ እሺ ያንተ ብላሽ ምን ነበር ያኔ ባለ ተዳር ነበርኩ ነኝ ያው ካይሮ ላይም ይያለው ብዙ አንድ ተምሪ አባተማ የምትባል ተዳር ነበርኝ ከሱ ቀጥሎ ደግሞ ሰቦንቶ ባጂያድ የምትባል አንድ ደግሞ በቅርብ ጊዜ ማስታወቅ ቀይቀጭን ጥሩ ልጅ ምስኪን ልጅ ከሷ ጋር ነበርኩኝ ያኔ እና እንደዚህ ባለ ተዳር ነኝ ምናምን ብዬ መለስኩላት ምንድነው ያልሽው የሮና ለምናቀበው የሮን ሲንጀሪ ማለት ምንም ችግር የለውም ማለት ባለ ተዳር ነው ችግር የለውም ኦፍ ኮርስ ከዛ እኔ ደግሞ በጣም ደነገጥኩና እንዴት እኔ ባለ ተዳር ነኝ ችግር የለውም ስትይ ምንድነው ስትል በቃ እኔ ረጅም አመት ነው ያፈቀረችኝ ስንት አመት
4 ዓመት እዛው ፌስቡክ ላይ እየሄድሽ ማለት ነው። ኦኬ እና ተቀበልክ አንተ? አዎ በቃ በጣም በሰዓቱ ይሄ ነገር ሙድ እየያዘች ነው እንዴት ነው ምናምን ብዬ ነበር። አብዛኛው ደግሞ የኛ አካባቢኛ ኤሪያ ላይ ያሉ ልጆች አብሶ በሴቶች ደረጃ እንዲህ በፍቅር ደረጃ ጠየቀው ማለት አለቀ ማለት ነው። ካንተ ውጪ ቁሞ ይቀራሉ እንጂ አያገቡ። ያውም በስ ከሳቸው ከመጣ በቃ ይሄ መጨረሻ ነው። በቃ ለመጨረሻ ሌቭል ላይ ደርሷል ማለት ነው። ያም ነገር አለ በቃ እና እናገርኳት በደንብ የራሴን ጥያቄ እስኪ በደንብ እስኪ ትነግር ከኔ ይልቅ እሷ ታወራ። እሺ ከዛ ምስት አለኝ ስልሽ ምን አልሽኝ? ችግር የለም አሉ። እሺ ከዛ ይሄ ሁሉ በአካል ሳትገናኙ በዛው በፌስቡክ ነው ያወራችሁት? ያ እሺ እንዴት በአካል ተገናኛችሁ? ከስንት ጊዜ በኋላ? ከስንት ጊዜ? ከአራት ዓመት እሷ ካፈቀረችኝ በኋላ ታወሩ ነበር? ታወራኝ ነበር ነው 4 ዓመት ነው አላወራትም። እሷ ናት እንጂ ፍቅሯን ያፈቀረችኝን ያህል ጊዜ ነው የነገረችኝ። ከዛ አጋጣሚ ደግሞ እኔ ትዳር ላይ ነበርኩኝ እና ሲጀመር ደግሞ ሸሪዓውም ይፈቅዳል ችግር የለውም። እኔም ደግሞ አላስከፋም ደስ የሚል ነገር ብዙም አላስቀይምም። እኔ ታውቅ ነበር በፊት የነበረችው የኛውን ነገር እሷ አይ በፊት አብራክ የነበረችው ባለቤቴ ጥያቄ ስታቀርብልህ እሷ በቀን 1001 ቺኮች ይጽፋሉ። ከውጪም ከየትም ከአሜሪካ ስፖንሰር ነው እንላለን እና ሜሪላንድ በየስቴት ያውም አሜሪካ ደግሞ በየስቴት ነው እንዴ ስፖንሰር ምናምን አድርጎ ምናምን እና እንደዚህ እዚህም ኢትዮጵያም ከመምጣቴ በፊት ውጪም እያለሁ እንዴ በጣም ማለት እንትኖቼ ናቸው። የሆነ የሚሰጥ ኔቸር አለ። አንድ ሰው ይሆናል ሁሉን ነገር አይበድልም። የሆነ ሰዓት ላይ በቃ የሆነ ዱንያ ከለከለና የሆነ ፍቅር ይለቅብሃል ወይ ቺኮች በለው ወይ ደግሞ ምንም ነገር ደግሞ ጠረብ ብርን ደግሞ ይለቅብሃል። የሆነ ነገር ስኬታማ ያረጋል። በቃ እነሱ ለኔ የተፈጠሩ ክስተቶች ናቸው ይላሉ። ሴቶች ይወዱኛል በጣም እንግዲህ ከብዙ ጥያቄዎች ማለት ያንቺ የተቀበለው ማለት ነው። አዎ አሳዘነችኝ እና አሳዘነችኝ በቃ እዛ ከቤታችን በፊት ግን በአካል ስትገናኙ የነበረውን ደግሞ እናውራስቲ። እሺ በዛ ጽፋለህ እንደምትወድ 4 ዓመት እንደወደደች ነግራለህ። አዎ በአካል እንዴት ተገናኛችሁ? ከዛ በኋላ በቃ እኔም ምስቴም ከኔ ጋር አለች። ባይዘው የኔ ስኖር ከሴቶች ጋር ወይ ደግሞ ምስት አግብቼ ስኖር በመስፈርት ነው የምኖረው። እንዲህ ፍቅር ገለመሌ ምናምን እንዲህ የሆነ ኮተት ይዞ የሚመጣ ነገር አልወድም። ጣጣ ይዞ የሚመጣ ነገር አልወድም። ነፃ ሁኜ መኖር ነው የምፈልገው። መስፈርት እነግራለሁ ለሴት። አሁን እንግዲህ ሴቶች ስልክ 3 ሴት ተምሬባት ተማም ካይሮ የነበረችው ከኔ ጋር ሚዲያ ላይ ትታወቃለች። ሶሻል ሚዲያ ላይ ነው ያገባት። ሰቦንቶ አባተማም በጣም የሆነ ሰዓት ላይ እንትን ባልኩ ሰዓት በጣም በብዙ ነገር ትሪት አድርጋኝ አብራኝ ተቸግራ ሱቅ ውስጥ ምናምን ጫት ከኔ ጋር ሲሸጥ ነበረች። በጣም መልካም ልጅ ጥሩ ልጅ። ሶስተኛ ደግሞ እሷ ናት። እንግዲህ ሁሉም ጋር ስኖር መስፈርት ነው የማቀርብላቸው። እንዲህ ከገቡ በኋላ ይሄ ነገር እንደዚህ ሽምግልና ጥል እየየ ምናምን የሆነ ነገር ውስጥ አልገባም። ገተታ ውስጥ አልገባም። በቃ እኔ እናቴ በጣም ወድሻለሁ አፈቅርሻለሁ ከፍቅርም በላይ ነኝ እኔ። በጣም ማለት አልገድብም፣ አልስስትም፣ አልደብቅም። በቃ በጣም ራሴን ሰጣታለሁ። ግን ከሷ ጋር የማያኖረኝ ነገሮች ከቺኮች ጋር ወይ ደግሞ ከሷ ጋር ሊያያይኝ የሚችሉኝ ነገሮች ይሄ ነገር አልፈልግም ብቻ ሳይሆን ያለያየናል ብቻ ሳይሆን ይቅርታም አላደርግም። ይሄን ስትሺ ከኔ ጥያቄ ጠይቂኝ። እስከማስቀይምሽ እስከምታስቀይሚኝ ቀልብሽን እስከሰብር ድረስ አጠብቂኝ። በቃ ይሄ ይቅርታ አይደረግም። ይሄ ልክ ነኝ። ከዛ በኋላ ሸኛለሁ ማለት ምንም ራሷ ብትሄዱ ደስ ይለኛል እንጂ ይቅርታም አላደርግም። በመስፈርት ነው የምኖረው፣ በህግ ነው የምኖረው። ፓርቲ በሉት ራስ ግን ይሄ ነገር ያስጨንቃቸው ግን አልጠየቅኩም። ይሄን በጠይቅልኝ በዚያጋጣሚ አሁን ነግራታ እሷ ታውቅ ነበር። ይሄን መስፈርቶች ነግራታል። ይሄው ጠይቃት እስኪ አንዱን ብቻ ንገሪያት እስኪ። ማሜ ይቅርታ የማያደርገው አንዱን ከማሜን ይፈመንጎዴ ኬሳ ሶዶ ወሻድ ነው ይወድ። አዎ ስለዚህ አሁን ከንቱኑ ጋር እንጀምር። ቅድም ያነሳው ጥያቄ አለ። ተገናኘን። ያችኛዋ በቃ አንሳት ሸይጣን የሚያታልላል የሆነ ነገር ተላይታችሁ ነው ከሷ ጋር ወይስ ያ ሰቦንቱ ጋር? ሄዳለች ወደ ፋሚሊዋ።
በጣም ጥሩ ልጅ ናት። ባይዘው ሰዎች ሲለያዩ ለምን ተለያዩ ምናምን ምናምን ብዙ ኮሜንቶች ሊመጡ ይችላሉ፣ ሀሳቦች። ሰው የራሱን ላይፍ ነው የሚኖረው እንደሚ ምንም ሁሉም ሰው የራሱን ላይፍ ይኖር ገባክ። እና የባልና ሚስት ነገር አላህ ራሱ ሰው አያውቅም ከኔ ውጪ ማንም አያውቅም ነው ያለው። አትግቡ ባልና ሚስት ለምን እንዴት እሱ ነው ጥፋተኛ። አንዳንድ ጊዜ ሚዲያ ላይ እናስታርቅ እንዲህ በሬዲዮ ምናምን ነገር ውስጥም ሰማለው ውጪ ላይ የሆነ ሶሻል ሚዲያ ላይ አንዳንድ ነገር በጣም አላህ ከኔ ውጪ ማንንም አያውቅም ነው እኮ ያለው። ታዲያ ከኔ ውጪ ያለውን ነገር እንዴት ለማወቅ ትጥራለህ? ብጥርም አይሳካም፣ አይሆንም። ጭራሽ ሰውና ሰው አገዳደለ ቁጥር አንድ ተከሳሽ ነው ፍርድ ቤት መቅረብ ነው እንጂ ስለዚህ አይሆንም ማለት ነው። እና በቃ ትለያያለህ የሆነ ሰዓት ላይ ግን እንዲያርጋኝ የሆነ ምናምን ነገር የለም። እኔ ጋር ለምን አልገባም እዛ ውስጥ ጭራሽ በታሪክ አልገባም እንጂ እዛ ጋር ያደርሰኝማ። እዛ ጋር የምትደርሰው እኮ በቃ አንድ ትከባበራለህ፣ በጣም ታከብራለህ፣ በጣም አከብራታለሁ። አልሰስትም ሰው አለ የለም አልልም ምናምን ነገር። አሁን ትናንት አንድ ፎቶ ፖስት አድርጌ አይተህ ከሆነ ቂያማ ነው የወረደው። የፈረንጅን እኮ ፕሮፋይል አድርጎ ምናምን ነገር ምን የኦሮሞ ሲሆኑ የኢትዮጵያ ሲሆኑ እንደሚሸማቀቁት ሆይ እንደውም በጣም በቃ ይቀረናል የመሰልጣን። አዘንኩኝ ለህዝባችን። ለካ ይሄ ህዝብ ገና ፍቅርን አላገኘም። ይሄ እንግዲህ ነው ወይ ይሄን ህዝብ እስከ ዛሬ ድረስ ፖለቲካ ነበር እንትን ሳጠጣው ነበር። ለካ በቃ ስልጣኔን ብቻ ትኩረት አድርጌ ገባ ስልጣኔ ላይ ትኩረት አድርጌ ስልጣን ለመያዝ ብቻ ነበር እንትን የምለው። ለካ ፍቅር አላስተማርኩት ማለት በጣም ነው ያዘንኩት። በጣም አሳዘኑኝ ሁሉ ማለት ነው። this is love ፍቅር ነው እኮ ከምንም የሚበልጥ። እኔ በህይወቴ እዚህ ሀገር ላይ መስቀል አደባባይ የፍንፍኔ ባላደራ ሙሉ ባለልህም ከግማሽ በላይ ማለት ነው ማለት ከሚሊየን በላይ ወጥቷል ደጋፊ ማሜ የፍንፍኔ ባላደራ እንትኑ ነው ያይዘ እንትን ማለት ትችላለህ አለ ወጥቶ ህዝቡ። የዛን ቀን እኔ ከምስቴ ጋር ነበርኩ። ይገርማል ያ ሴንስ አልሰጠኝም። ከምስቴ ጋር የማሳልፈው ቁጭ ብለህ እየተያየ የምታሳልፈው ነገር እኮ ቢስሚላህ መኖርን የምታውቀው የመፈጠር ትርጉም ገባ። ህግን ሳታልፍ ድንበር ሳታልፍ በመከባበር ላይ የተመረሰረተ ሱብሃነከ ረቢ በቃ ኖርክ። አንተ ነህ የምትኖረው ምድር ላይ ወላሂ ላዚ። አዎ። እና ስለዚህ ያ ፎቶ እኔ ሱብሃንአላህ እኔ ፎቶ የምናነሳው ምናምን ነገር ባይ ወላሂ ጠይቃት የሚገርም ነው እኮ እንትና ሰሚራ አልኳት። እንግዲህ እንደምታያት ምስኪነት ትላንት ፎቶ አይተሻል ምናምን ከ2000 ምናምን እንትን የሳቅ ምልክቶች ወደ 600 ነው ወደ 900 ምናምኑ የሳቅ ምልክት ነው። እና በጣም ገረመኝ ስላት እኔም ገረመኛለች። ለምንድን ነው ስላት በቃ አስተምራቸው ፍቅር አለች። እና ስለዚህ ትንሽ አሁን ፍቅር እንግዲህ ያው ግዴታ አስተምራቸዋለሁ። ብዙ ይቀርናል ማለት ነው። በጣም ምን አለ የለም እኮ መሳሳም ፍቅር መች ታደለን። ጦርነት ረሃብ ምናምን ካን እስኪ ሁሉንም ያቸው እስኪ በኃይለ ሥላሴ ጊዜ በዘሰት በአፄው ጊዜ እንደዛ ፈተና በሃይማኖቱ ብትሄድ በምኑ ብትሄድ በጎጡ ምን ጭራሽ ይሄም እንትን ጎራው ያለ ይመጣል። ምን ቂያማ ነው። ደርግም መጣ ቀይ ሽብር ጅኒ ሽብር እያለ ሴፓ ኢሃፓ ባለስልጣን መከበ ምን ሰማው ነገር እንዳለ ጧት ስትወጣ ሬሳ ነው ከፍለው ውሰድ ምሰማው እንደዚህ አይነት ነገር ነው። ወይኔ አልታደለም። ወያኔ መጣ ተራራ አንቀሰቀስዩ ከላም ፋሪ ቂያማ ዓለምን እኔ ነኝ እንደዚህ ማረግ እንደዚህ ነው እያየ ነው ገባ። የሷ ግን ብሪት ነው። የሷ ይገባታል። የሷ ትክክለኛ ነው። ሌላው አይገባም ይገባል ባላቅም አልነበርኩም። ግን በቃ ዞሮ ሁሉ ነገራችን ከጦርነት ጋር ከራብ ጋር ከችግር ጋር ሰባሰባል ማንረሳው ይሄው ነው መገለጫችን ሆነ። ፍቅርን ከየት አግኝተ ነው ማነስተማ ማን ሰቦንቶ 3 አመት የመጀመሪያው 5 አመት ስለዚህ እንዴት ነበር ከተገናኛችሁ በኋላ ያለውን ነው አሁን ወደ አንቺን እንመለስና እንዴት ነበር ስታገኙ ምን ተሰማሽ? እንግዲህ 4 አመት የምትወጂው ነበር በአካል ማግኘት ደግሞ ስሜቱ የተለየ ነው። እንዴት ነበር? ደስ ብሎሽ ነበር? አንቺ ነሽ እንገናኛችሁ እሱ ነው መጀመሪያ ያቀረበው? ምን እንገናኝ ብሎ በአካል ጥያቄ ያቀረበው እሱ ነው አንቺ ነሽ? እኔ ነው። አንቺ ነሽ። ስለዚህ ያገኘሽው ፍቅር ጥያቄሽን በአካል አቀረብሽ ማለት ነው። መጀመሪያ ፍቅር ጥያቄውን በፌስቡክ ነው ወይስ በአካል ከተገናኛችሁ በኋላ ነው ያቀረብሽው? ፌስቡክ ላይ እዛው የተቀበልኩ አንተ? አዎ ማለት እንደዚህ ፈቅራለሁ በቃ ካንተ መኖር አልፈልግም ምናምን ስትልን ያወለች እንዴት ከማንተ ምንጭ መኖር አልችልም እንዴት
እንዲህ ምናምን እኛ ሀገር ደግሞ ይቀልዳሉ እኮ አፈቅርሻለሁ ብሎ ከፎቅ ላይ የሚከሰከስ ወገን አለን እኮ ኢትዮጵያ ያለ በጣም ተአምር ነው እኮ የዚህ ሀገር ፍቅር እንዴ ምን ክሎሮክስ ሁሉ ይጠጣል መርዝ ሁሉ ማላታይን ሁሉ ጠጣች ለፍቅር በላ ለፍቅር በጣም የሚገርም ነው እኮ አጃይብ ዓለም ላይ የለም እኮ የፈለገ ሪሰርች በሰራ ኢትዮጵያ ላይ እንጂ እንደዚህ አይነት ነገር አታገኝም እና ስለዚህ እንደዚህ አይነት ነገር የሆነ ነፍስ እንደ ቀልድ ቢታይበት ነገር እና ካንተ ውጪ መኖር አልችልም ስትል ወዲያውኑ ኢትዮጵያዊነቴ ተዘለኝ ገባ አለ ፎንቃ በቃ አለ ትክክለኛ ነው ከዛ በኋላ ችግር የለውም ብዬ አናገርኳት ትሪት አረኳት ሶ በኔ የተነሳ እንዲጎዳም አልፈልግም እንኳን የእውነት አፍቀሩኝ የውሸት አፈቅራለሁ ሲሉኝ የእውነት ነው የሚመስለኝ እኔ ልቤ ይራራል የእናት ወድ ነው ያለኝ ብዙ አልጨከንም እኔ እና በቃ እሺ ያልኩኝ ተቀበልኳት በጣም ደስ አላት ምናምን ነገር አጋጣሚ ደግሞ እዚህ ጋር እህል ውሃን እንትን አለ ስጣራት በጣም ደስ ብሏት ነው የመጣችው ግን እኔ በጣም ከመምጣቷ በፊት ፈተንኳት አሁን አንቺ እኔ ጅማ ነው እና እንደዚህ እኔ እኮ ባል ትዳር እንዲያለ ምን ችግር አለው አለችኝ ምን ችግር አለው ቢኖር ሙስሊምና ሸሪዓ ይፈቅዳል አለች ሺ ሚስት ይኖር ሺ ልጅ ይኖር ይሄ ልጅ ሚስት ምናምን ሀብት አለ የለም መስፈርት አይደለም በቃ እኔ ካንተ ጋር መኖር ነው የምፈልገው እኔ የተወሰነች ቦታ ስጠኝ ነው ያለች ልክ ነኝ ሰሚራ አዎ የተወሰነች ቦታ ስጠኝ በቃ ማለት የሆነ ልብ ውስጥ እና ድንበር ላስፋ ነው እሺ ልክ ሰጠዋት ምት ነው የምታሰፋ አይነ ልጅ ናት በጣም ምስኪን ናት በጣም ከምር በጣም እኔ እድለኛ ነኝ አልহামዱሊላህ መጣች እና ጠይቃታለሁ አሁን በቃ ላገባ ነው እንደዚህ ይላታለሁ አንዴ ለደግም ነው ሸሪዓ ይፈቅዳል እንደኛ ፕሬዝዳንት ነኝ መንግስት ነኝ እኔ መንግስትነት መቀጠል አለበት ገባ የሆነ የምትታገለው ትግል ባንተ ባይቀጥል በልጅ መቀጠል አለበት ፕሬዝዳንትነቱ በኔ ቢሰካ የሆነ ርስትም በለው ውርስ በቃ ብቻ መቀጠል አለበት አዎ እና ስለዚህ ፕሬዝዳንት ልጆችን መብዛት አለባቸውና እንደዚህ ያን ነገር በጣም እስኪ ደስ ይልሻል ደስ ይልሽም በላት እስኪ ቢያገባ ወደ እሷ እንመለሳለን እሺ መጥቶድላት ባህሪዋና እስኪ መስተካከል ያለበት ምትለውን ባህሪዋን ነገር እስቲ አሁን ባህሪዋችሁ በቆያችሁበት ጊዜ ምንም በጣም ሞድለት ባህሪዋ ምስኪኗ ታዛዥ አትቀናም ታዛዥ ናት ቀለል ያለች ናት ምንም ነገር ላርግ ደስተኛ ናት ምንም ነገር በቆጣት ለኔ ብሎ ነው የተቆጣኝ ነው የምትለው ደስተኛ ናት ይሄ ወላሂ ይሄ በጣም ይሄ ላይፍ ነው ከዚህ ለምንድን ነው ይሄን ላይፋችንን ለህዝብ የምናስተላልፈው በጣም ትምህርት እንዲወስዱበት ማለት ነው በመከባበር ላይ የተመሰረተ ነገር ትክክለኛ ኦሪጂናል በመዋደድ ላይ የተመሰረተ ነገር መስፈርት የለውም ሰሚራ ነው ባገባ ቀርልሽ አንቺ ላይ ማለት ወራየውን ፎል ይሰረት ይችላል ቀርሲኝዳ ቅርናንጅ ማሊፍ ዋንስ ለሲያመነው ዋንስ ጃራዶፍ ወራኮንጎ ዋጅችን ጥቆስ ይለኝ ናፍቱ ደቹ በቃ እሷ ማለት ይወጪ ናት ምንድነው የምትወጂለት በቃስ እሱ ከሱ የምትወጂለት ማልጃለት ተመለሰራ ማሚ ሻቶ ሻልፈልግ ሻታ ይወድ ስለዚህ አንቺም ውሻት ላይ ርቀሻል ማለት ነው የለም ሚያላየ ነው ከሱ አንደኛ መስፈርት ላይ ነው ላይፋችን ላይ እውነት ምንም ተናገረ ምንም ነገር ስለዚህ ያው ሰርግ ምናምን እንትን ብላችኋል አይ ብዙ ነው አብራችሁ ያላችሁት ወይስ ኒካ አሰርነ መጣች ከዛ ተገናኘን በቃ መራራቅ አለብን ኒካ እስከናስር ድረስ ለምን ስሜቷን እንትን ማለት አትችልም በጣም ስለምታፈቅር ረጅም ጊዜ በጣም በቃ ታምንም ስትመጣ በጣም ጓጉታ ሸይጣን ይወስውሳል ሌላ ነገር ውስጥ ገባለ حرام ነው ስለዚህ በቃ ትንሽ ተራራቀን ለቤተሰቦቿ ደወልን ምናል ሽማግሌ ላክ ነዛው ጅማ አንድ አካባቢ ነን አጋሮ ማለት ነው ከዛ በቃ ሂዶ ኒካ ታሰረ አልহামዱሊላህ ወሐላል ሚስቴናት ማለት ነው እና ሞድላት ያልኩህን እንግዲህ ቀደሙን በቃ ይሄው ነው በቃ ምንም ነገር አንተ በጣም ሞድድ መስፈርት ከሆነ ላግባሽ በጣም ነው እኮ ነው ሞድሽ ይሄን እኮ እንደዚህ መሆን አልነበረም ወይ ይቅርታ እሺ ልክ ነህ እኮ አንተ እኮ ትክክል ነህ ዝም ብለህ እስኪ አንተ ትክክል ነህ ወላሂ ይሄን ተምራው ይሁን አላህ ይስጣስጡታ ይሁን ምን እንደሆነ አላቀል ይሄ የሚገርም ማንንም ፈልጎ ወላ ገዝቶት ማያገኘው ማለት ነው በእውቀትም አታመጣው በምንም የሆነ ነገር ገዝተህም ተመከረህም አይደለም የምታመጣው ይሄ ኔቸር አላህ ይሰጣት ብዬ ሞድላት በቃ ሰሚራ ለምን ይሄ ነገር እንዴት እንደሆነ ኦኬ መሆን የለበትም ነበር እኮ ትክክል ነህ ይሄ ነገር ለምን እንደሆነ ትክክል ነው እኮ ሙእሚን ወይኔ
እንዲህ ተቆጥቼ ከሆነ ወይኔ ቅድም ተቆጣሁሽ አይደል ስል እኔ እኮ አናድጄክ ነበር እኮ ምን ብለሽ ያናደድሽ ስል ትስቃለች። አታውቀውም እኮ የሚገርም ነው እኮ ምልክ ላኢላሃ ኢላላህ ማሻአላ ነው ማለት ወላሂ በጣም በጣም በጣም። ስለዚህ አሁን ተጋብታችኋል? እንዴት ነው ልጅ ምናምን አላሰባችሁም ታዲያ? አሁን ኢንሻአላህ አከመል ሞን ስንት ታስባላችሁ? ሜቀርገችው በርባደንራ አምራብኑ ገንደካ ሜቀ ፈከኛ ሜቀና ደስ ሜቀ አምራብኑ ግን ሜቀቸው ከምት ኩዳን ኩዳሽን ኩዳላም ጀቹን ያኔ አገስ በርባደራ ቢሲዲ አይጋ ስንት ፈልጊያለሽ ቢያንስ? አላህ ይሄን ይልስጣን ይሄን ይል ወንድና ይሄን ይል ሴት ጃ ኦኬ ዲራሜ ቃፍ ድበርት ሜቀ በሰዲ ቢያሰዲ ኦኬ ሶስት ወንድ ሶስት ነው ፈልገ ስድስት እኔ ግን 12 ምናምን ፈልጋለሁ። ስድስት በፊት ባለቤቶች ምንም ልጅ እንትን አላለ። የሚገርመው አጋጣሚ እንደዛ ነው። ልጅ ፈራለሁ በጣም አሁን ነው የደፈርኩት ልጅ በፊት ልጅ የምፈራው ከምንም አንግል አይደለም ከሁለት አይደለም አረ ጭራሽ ያ እኔ ጋር የለም ከሁለት አንግል አንደኛ ድንገት እቺ ልጅ ትጎዳለች ምናምን ከሚል በጣም ነው ማዝነው ነፍሰ ጡር መንገድ ላይ እየሄደች እኔ ዝም ብዬ አላልፍም ይገርማል በታሪክ ዝም ብላ አታልፍም እኔ እያለሁ ምንም ነገር ላይ በሆነ እየሮጥኩ ጃብሶ ትልቅ ጫማ ምን ነገር ለበሰች እጄ ስሊፐርም ገዝቼ ምናምን ሸኝቻት አይዞሽ ጠጠር እያየሽ ወደ እንትናት መሬት ላይ በጣም የሆነ በቃ ነገር የሚሆኑ ነው የሚመስለኝ እና ከዛ እንግዲህ ያ ጭንቅላቴ ውስጥ የሆነ ነገር ፈጠረ መሰለኝ አንደኛ ያን ፈራለሁ የሆነ ነገር የምትሆን ይመስለኛል እኔ ምስተያር ግዛለኔ የሆነ ነገር ብትሆን ያ ኢላሂ በቃ መጨለም ይሄ እኔ እንጃ አልችልማ በጣም እራራለሁ እንደገና አንድ ያ ነው ሁለተኛ ደግሞ ፈሪ መሆን ይመስለኛል ማለት የሆነ ፍላጎቴን የሆነ ነገር ካሳካው በኋላ በቃ አሁን ብዙን ጊዜ እኔ በራሴ የማምናቸው ነገሮች አሉ በጸባይ ያለው ነገር በጉልበት ይሆናል ብዬ አስባለሁ ይሆናል ብዙን ጊዜ ሆኖልኛል አሳጫለሁ ብዙ ጊዜ በጣም ስናድድም ገደብ የለኝም ፍቅሬም እንደዛ እስኪ ጠይቃት እስኪ እንደው ይሄን ባሪ ውስጥ ይባዝ ላይ እንዴት ነው ቤት ውስጥ ይናደዳል አይ ቆንጆ ነው ቤት ውስጥ ቆንጆ አልተኮተኮና አራ እሱ ብዙ አይደለም ማለ እኝታራ ይሁን በለሰ ነጣረጋ ከምብራው ነው በበኬት መቃኘው እንዳ አይኝኔ ከማለ መቃኘው ዳይሮ ደኗር አይኙኒ በጠበጠ እንጀራ እስክንድር ተናና ማልፈና ይሮን በጠበጠ ማልጀዴ ይሮን ሩማራስ ይሮን ሩማራስ ይታታ በዚህ ጊዜ የሚናደደው አቺ ነው ማለንታ ይሮናር አንጨከታ ሚያሮ ከተሞ ማልጎላ ለዴቱም በምንድነው ዴሞ ማለኝ ጀደሞ ማልጀዴ ከምጎዴ ሲረከስ ማን እንደሞ ጋር ማራን ጎሬ ደመለ እዚህ ምንድን ነው ዲሳ አከብተቲ ካምፓኒስ ተረክ ከነጂ ይስንደላኒ ይስይፍባ ኦብሰርቭ ባትሳው እንደልጁ ያ እሺ የምግብ ምርጫችሁ ደግሞ ነው ይስቲ ማሜ ምንድነው ምግብ ምርጫ ላይ ተወደው ስጋ ተንቶዳ በቀን በህይወቴ ሳልበላ ውዬ አይደለም ጥሬ ስጋ ነው ወይስ የበሰለ የበግ መርጣለሁ በጣም ደግሞ ምርጥ ከሆነ ደግሞ ቁርጥ ስጋ በጣም ምርጥ ቤት ያው መርጣለሁ ምግብ በጣም ነው የምመርጠው ስጋ በቃ አዘውተራለሁ ዴይ ቱ ዴይ እሷስ አቶ ኛታ ማልጃለታ ምንም ወዲ ማለ ፎኒ ከንደለታ ወዲ ፎኒና ስጋ ላይ ይዘርካ እንግዲህ ስጋዎቻችሁን አስቡ ያ እንዴት ነው ከዚህ በፊት ተጋጭታችሁ ታውቃላችሁ በምን መልኩ ነው ግጭት የምትፈቱት እኔ እንጃ ለዛ ነው እኮ እኔ ቤት ላይ ግጭት የለም
ሊኖር ይችላል። ግን እንደዚህ ሆም ብሎ እንደዚህ ግጭት በጣም እንትን የሚፈጠር ግጭት ወይ የሆነ ችግር እንትን በጣም ምንም አይነት እንደዚህ አይነት ነገር እኔ እንጃ ብዙም እንትን አልልም። በቃ ድንገት እንኳን ቢከሰት ወዲያውኑ የሚፈታ ነው። ካልሆነ ህጉን ነው ማሰባው። እሷም ህጉ ላይ ናት። ይሄ ነገር እኮ ነው ማሜ ይቅር አይልም። አሁን ሁለተኛው ህግ ሴት ልጅ ወጣ ቤት አትመለስም በምንም አይነት ታሪክ። ተጣልታ ከኔ ጋር ቁጭ ብላ ትጨርሳለች። ምንም አይነት ችግር ይፈታል። ወደ ቤተሰብ ሄዶ ተመልሶ ወላ ቤተሰብ ጎረቤት በለው አረ ለምንም በለው ተናዳ ወጣ ንቃኝ እንደዚህ ቆይ ቁጭ በይና እናውራ እያልኩ የሆነ ጓብላ እንኳን ተናዳ ብትወጣ በዛው ትሄድ። ንዴት የሚባል ነገር የሸይጣን ነው፣ መስፈርት የለውም። እኔ ጋር ንዴት ከሆነ በቃ ሄዶ የሆነ ነገርን መጨረስ ነው። አሁን ስናደድ እኔ እጅ ጨርሼ ነው የምመለሰው። ሳልጨርስ አልመለስም። ያለበለዛ አልናደድም። በቃ ከተናደድክ ጨርስ፣ ካልሆነ ለምንድን ነው መጥቶ እየተናነከ ትመጣለህ? ነገ ምናምን ልክ የሆነ ጓ ብላ ተናዳ የለፈለፈች ስትወጣ ጎረቤት ይሰማል ምናምን። አንተ የምትፈልገው ክሬዲት አለ ለበበል የሆነ ነገር የኛ ችግር ቤት ውስጥ ነው መታረቅ አለበት። ስትወጣ ሰው ይሰማል ምን ይላል፣ ትወርዳለህ። በጣም የሚያከብር ቀና ብሎ ማያውሉ እንዴ ምስቱን እንደዚህ ያላለ ምናምን ነገር ማነጋገሪያ ትሆናለህ። ጎረቤት ሲያከብር ቅድሚያ በዛ ነው ማምለ ሄደ ማሜ ብለ ሙሉ ጎረቤትም ካክራይ ጀምሮ 4 አመት እንደዛ ነው 4 አመት 3 አመት ከምናምን የኖርኩት ሙሉ ጎረቤት አካራ አሉ። ሄደ ከኔ በኋላ እንደዚህ ተርቢ ማሜ ባህሪ እንዴት ነው ብትል በቃ እናቅም ነው የሚሉት። ብዙም አልደፋፍ ከማንም ጋር አልደፋፈርም። አለቀቀም ተከባብሬ ነው የምኖረው። ከሰፈር ሰው በለው ከማን በለው ድንበር ለቀልድ እናትን ሰው አይደለም ለቀልድ አላልኩትም ማለት አይለኝም ማለት ነው። ካለኝ ሌላ ነገር ነው ችግር ነው። ማሰጠውን ትቀበላለህ። ይሄ ነው ህይወቴ ሁሉ ይሄ ነው። አንዴ በኦሮምኛ ስታወራ ሰማሁኝ። እሷ ነው ጓደኛ መጣ አረ እንዴ ከበጀጃለታ ከሰከሲ ምናምን አለች። ቤቴ ሰመር ይርታ ልጉማ ከበጀን እንጀለለ አከምትሜ ይሄን አልገባኝም። እንደስካውን አከምት እንጀለለ ከበጀ ከበጃ ልጅ ይወም ያተሰማ ከበጃ ለምሽሞሽ ከበጀጃለታ ደርግን የሚስቃው ባባዶ ወፍነገን የሚስይ ወርባታ በቃ ይሄ ነው ገልጻኛለች። ስለዚህ ትናንት የፍቅር ቀን ነበረ። እናንተም የፍቅር ቀን አስመልክቶ ነው የጋበዝናችሁ። አከበራችሁ ትናንት የሆነ ፎቶ አይተን ነበረ። ብዙም እንዲህ አስበንበት ምናምን ሳይሆን ያ ላይፍ ሁሌም አለ ፈታ ብለን በቃ ሳይ አንዳንድ ጊዜ ሚዲያዎችን እኮ ለቀን እኮ አሁን ፌስቡክ የምትረግጥበት ቦታ የለም። በስድ በጎጥ በቀበሌ ምናምን ይሁን እንዲህ ሃይማኖት ምኑ ግሩፕ ይዟል ህዝቡ ገባ። ፌስቡክ እኔ በመጠቀም ሰዓት እንደው መስራች ማለት ይቻላል መንገድ ነው የመራው ማለት ነው። ወላሂ እንደ ለማጋነሰ ይሄ ማድረግ የሆነ የምትመጻደቅበት የሆነ ምናምን አይደለም። ምንም እንደዚህ አይደለም። በቃ ፒስ ነው ምናምን በሰላም ነው እንትን የምትለው ሁሉ ነገር በሰላም ከሆነ ደስ ይላል። ህዝቡ መሳቅፈን ይወዳል። ህዝቡ አላህ ምስክሬ ነው። ይሄው እቺን ሳምንት 10 ቀን ምናምን ፍሪ ኮንክ ሰውየው ካለከፈኝ ካልነጀሰኝ በትክክለኛው መንገድ ማለት ነው። በጣም ስጫወትም ስቀልድም ምናምን ብዙም በቃ ሰው ፈታ ማለት ይፈልጋል። አባቴ ጭንቅ ምናምን ጭንቅ እኮ አብሮ ተወልዶ ነው ያደገው። ስለ የትኛው አዲስ ነገር ምንም የተነገረው ነገር የለም። ስለ ኢትዮጵያ ህዝብ አሰቃቂ ግድያ የምትለው አላ አይተናል። ፊልም ብታይ አሁን ሆረር ፊልም አደገኛ እንዴት አድርጎ ምን ይገርማል። ያ ፊልም ነው በሐቂቃ ይኖርንበት የሆነ ጦርነት ምናምን አደገኛ አመታት አደገኛ ሹት ምናምን ነገር የሆነ ድራማ ያውን ሰባጤት ተኩሶ ምናምን በእጅ ብሎ ከርጌ ይሆናል። እንደዚህ አይነት የሆነ በቃ ሙድ ለማያስ ካልሆነ በስተቀር የለም። ምንም ሁሉ ነገር ያየነው ነው። በቃ ይሄ ህዝባው የቀረው ፍቅር። እኔ በአላህ መላጫው ከፖለቲካም ከምንም እይታ ተቺ አትሆኑ። እስኪ አንተ እኔ ተቺ መሆን ስተው ቢገርም ነው። አባብዬ ይባላል። እኔ እንደዚህ አይነት ምክር ልቤ ውስጥ ተገባ። ምክር ተቀባይ ነኝ እኮ ልቤ ውስጥ የገባ ምክር የለም። ማሜ ከትችት ውጣ ነኝ። ትችት የሚባል ነገር ተውና ሐሳብ ብቻ አምጪ ሰው ሆነልኝ ጀመርኩ። ልክ የሆነ ነገር ለተች ፈልጌ እንደዚህ እንትና እኮ እንደዚህ ይሆን ባንተ ላይ እንደዚህ ልልና ነው አዋ እንዴ በተውስ በከይረ ነገር ከፍ ባረግ ስክሪክን ባነሳስ ምን ችግር አለው? ጥሩ ነገር እንጂ መጥፎ ነገር አላገኝም። ከትችት ውጣ፣ ከምንም ለቅሶ ውጣ፣ ከየየ ውጣ፣ ከጎጥ ከምናምን ነገር ሰው ከመጥላት ውጣ። ሰው በመጥላት የሚገኝ ነገር የለም። እስኪ እንደው በቃ
ሁሉ አዲስ ነገር የለም። የዛሬ 5 ዓመት ሲጻፍ የነበረውን ኮፒ እያረከም ምንም አዲስ ነገር አጽፈም በታመጣም ያ አዲስ ነገር አይደለም። አንተ ጻፈው አንተ ተጨነቅ ጭንቅላትን አስጨንቀም ተጠበ ምናምን ነገር ጭንቅ የሆነ ነገር ጻፍክ እንጂ አዲስ ነገር የለም ተጽፏላ። እስኪ የሆነ በቃ አዳዲስ ነገር ደግሞ ለኛ ፍቅር ነው፣ ለኛ መዋደድ፣ መከባበር፣ አንዱን ከፍ ማድረግ ብቻ አይደለም። ዛሬ አክብሮ ነገ ዝቅ የሚያደርግ ሳይሆን ሁሌ ዘለቄታው ለአንድ ሳምንት በተከታታይ ማሜ ካል ሁሌ ይለምድብሃል። ማሜ ጥሩ ነገር አሁን ከተችቶ ጥቻለሁ። የፈለገን ሰው ወቀስ በተለኛ ለክስ ምን ያው ምን አስጨንቆኝ ያ ፍቅር ይሻለናል። እንግዲህ በጣም እናመሰግናለን። እሺ አጠራርገን እንደዚህ ተጫውተናል። ወደፊት ደግሞ በሰፊው አመሰግናለሁ። ችግር የለውም። በመጨረሻም እስቲ ፍቅር እንግለጽላት ላንተ ያለው ፍቅር ትግለጽ። እሺ ሰሚራኮ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁሌ እንደዚህ ምስኪኑ ነኝ ጸባይሽ ሳትቀየሪ በዚሁ ባህሪ አንድ ወንድ ልጅን ልቡን ቀልቡን የምትገዢው እሺ በማለት ብቻ ነው። ገባሽ? እሺ ካልሽ ሁሌ በቃ ትገዢዋለሽ። ምሳሌ ማሜ እዚህ እንትና ጋር ጓደኛዬ ጋር ልሄድ ነው ካለሽ አትሄጂ ካለሽ ለምን ብለሽ ትከራከሪ? እሺ ወይ እሺ አባቴ፣ እሺ ለጌታ፣ እሺ ለፍቅር፣ እሺ አቢቢ ልክ ስትዩ 2 ደቂቃ አይቆይም። በቃ ሂጂ እሺ ደርሰሽ ነይ እሺ ማለትሽ ነው ከገደለው። አይ ካልልኩ ብለሽ ጓብቲ የጥል መንስኤ ይሆናል። ሁሌም እሺ ገዳይ ነው። ሁሌም እሺ ያንበረክካል። ሁሌም እሺ በቃ ህይወትን ትዳርን ያስቀጥላል። ስለዚህ ሁሌም እሺ ማለትሽ ቀጥይ። ያፈቀርሽው ሰው ትክክለኛ የሚገባሽን ሰው ነው። ደግሞ ማፍቀርሽ ቢጠልሽን ሳይሆን የምትጸጸችበት ሳይሆን ኦሪጂናል ፍቅርን የሚያውቅ ፍቅርን ያለ ገደብ ሊሰጥሽ የሚገባው ፕሬዚዳንት ማሜን ያፈቀርሽው ኩሪበት። እሺ አንቺ ፍቅርሽ ጃለለ KFC ኦሮምኛ ቢሆን ብለሽ እሺ ባይን ጃለዳ ባይን ስለበጃም ባይን ዋንትኛ ቱሌ በሬቴ ሲወጀዳ ድረስ ግድ እኮ ምስኪን ናቸው እኛ ልጅ ገባ ሰላሳ በዛዘነችኝ ወላሂ አብሽር እሺ አተኮንቲኛ ተነስቶንቲ አተኮንቲና ማጭንጎሽ እሺ እና በቃ እንደዚህ አይነት ሰው ከመረዳት ውጭ ምንም የምታደርገው የለም። በጣም ገለተው